እደግማለሁ ያው ወንድማችን መጽሐፍ ቅዱስ የማንበብ ልምድ እንደሌለው የሚያሳይ ነው ይሄ። በዘዳግም 27:15 ላይ የአምላካችን የእግዚአብሔር ቃል ደግሜ ያነባዋለሁ። በእግዚአብሔር ዘንድ የተጠላ የሰራተኛን እጅ ስራን የተቀረጸ ወይንም ቀልጦ የተሰራን ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን። ጥያቄው ላይ እንገናኛለን። ጥያቄ ግን ለጥያቄ ደቂቃ እንዳታሰንስብን ቴዲዬ እንደው በመድኃኒዓለም። ስለዚህ ይህን እንላለን። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እሱ ላይ ነው ጠንከር ብዬ የምናገረው የመጽሐፍ ቅዱስን እዚህ ላይ ስለተናገርኩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ተብለው የሚታመኑቱ ሁለቱንም ቃል ይጠቀሟቸዋል። ስዕለ አድኅኖ ብላ ቤተክርስቲያን ትጠቀማለች፣ ቅዱሳት ስዕላትም ብላ ትጠቀማለች። እነዚህ በመጽሐፍ ቅዱስ መሰረት ላይ የተሰሩ አይደሉም ብዬ ስል አደባባይ ላይ የምናገረው ምንም ድብብቅ የለም። ስለዚህ አሁን ወንድማችን ሊመልስልኝ መጥቷል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከኦሪታውያኑም የሌለ ከክርስቶስ ቤተክርስቲያን ታሪክ ውስጥም ተፈልጎ ቢገኝ አንድም ቦታ ላይ ሊያሳይ የሚችልበት መረጃ በሌለበት ላይ አንድ መዓት በሴት በወንድ መልክ የተሳለ ስዕል ለነዛ ስዕሎች ይታጠናል፣ ለነዛ ስዕሎች ይሰገዳል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ እነዛ ስዕሎች ይለምናሉ። ኦኬ። ስለዚህ እነዚህ ቅዱሳት ስዕላት ተብለው የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብ በሉ፣ እዚህ ያላችሁ ሰዎች ምን ያደርጋሉ ብላችሁ ብትሉኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ይናገራሉ። ስዕላቱ ያወራሉ፣ ራስ አፍ አላቸው፣ ያወራሉ። ሁለተኛም ወተትን ያፈልቃሉ። ለምሳሌ የማርያም ስዕል ጡት ታጠባ ነበር፣ ከጡቷ ወተት ይፈስ ነበር እና አባ ጊዮርጊስ ዘጋስጫ ወተት። ይሄ ርዕሳችን አይደለም ያደረገ አንዴ ስዕልና ስዕል ነክ ውይይቱ ስናወራ እንደነበረው እነዚህ ነገሮች ካሉ አንተ ደግሞ በሚሰጥ ደቂቃ ለምን እንደሚደረጉ ውሸትም ከሆኑ ውሸት መሆናቸውን ታጋለጣለህ። ስለ ስዕላት ነው ካለ ስዕላቶች እስከ ሰማሁ ድረስ ስዕላቶች ወተት ያፈሳሉ፣ እንባ ያወጣሉ፣ እንዲህ ይላሉ። ይሄንን የሚለው ነገር ውሸት ከሆነ በቂ ደቂቃ አስጣሉት፣ አልሸራርፉ ኬት አመጣኸው ትለዋል። ከይቅርታ ጋር ቴዲ አሁንም አንተም በዚህ ልክ የእሱን ሀሳብ እንደዚህ በዚህ ልክ ባታስተጋባ ደስ ይለኛል። የሚናገረው ንግግር አጸያፊ ከሆነ እኔም አስቆመዋል፣ አልፈቅድለትም። የተጻፈ ከሆነ ስዕልና ስዕል ነክ ከሆነ አንተም ፕሮቴስታንት ውስጥ የተጻፈ ነገር ከሆነ ወይም ደግሞ በማስረጃ የምታሳየው ነገሮች ካሉ ከስዕልና ከስዕል ነክ ጉዳዮች ጋር ትናገራላችሁ፣ አጸያፊ ባልሆነ። በተረፈ ግን ይሄን አውራ ይሄንን አትንካ የሚባል ነገር የለም። ለምሳሌ ስዕላቶች ወተት ያፈልቃሉ ነው እንባ ያወጣሉ ሲል ውሸት ከሆነ ውሸት ነው ትሏል። እውነት ከሆነ ደግሞ እውነት የሆነበትን ታስረዳለህ። እሺ ቀጥል። ደቂቃውን አስጀምረለትና ይቀጥል። አስነዋሪ ቃል የሚናገር ከሆነ ጣልቃ ገባል። ምክንያቱም እኔ የቤተክርስቲያን ልጅ ነኝ። ይሄን እንዳትረሱት። አንድ ጊዜ እኔም ደግሞ የክርስቶስ ልጅ ነኝ። እዚህ ማወራ በሙሉ መጽሐፍ ቅዱሳዊ መሰረትነት ያለውና በመረጃ ላይ የተደገፈ ነው። እስካሁን ድረስ መጽሐፍ ቅዱስ የተናገርኩት አሁን ነው። ገና ወደ ቤተክርስቲያኒቱ መጽሐፍቶች ጎራ ስል ያስቆመኝ ማለት ነው። ግን እቀጥላለሁ በመረጃ የምንናገረው። ልብ በሉ። በአባ ጊዮርጊስ ዘጋስጫ ገድል ላይ ገጽ 46 ምዕራፍ 4 ላይ በገጽ 46 ላይ በተጻፈው የማርያም ስዕል አባ ጊዮርጊስ ዘጋስጫ ሄዶ ከስዕሏ ሲጠባ ወተት ወጣና ጠባ አረካችው ይላል። ስዕል ወተት ያወጣል ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የማርያም ስዕል ወተት እያወጣ አባ ጊዮርጊስ ዘጋስጫን አጥብታ አርክተዋለች። መጽሐፉ አባ ጊዮርጊስ ዘጋስጫ መጽሐፍ። እሺ ሁለተኛ ደም ይወጣል ከመጽሐፍ ማነው ትናገራለች። የማርያም ስዕል ሌሎችም ስዕሎች ሁሉ እሷ ብቻ ሳይሆን የሌሎችም ሁሉ ጭምር ትናገራለች። ለምሳሌ በታምረ ማርያም ታምር 111 ቁጥር 6 ላይ በኢየሩሳሌም ባለው ግብፃውያንና እንደዚሁም የሮም ሰዎች መጥተው በሚናገሩበት ማለት እዛ ቦታ ላይ በሚሰግዱበት ሰዓት ላይ ያለ ጫማቸው ኢትዮጵያውያን ሲገቡ እናንተ ኢትዮጵያውያን ደፋሮች ናችሁ፣ እንዴት በጫማችሁ ገባችሁ ብላ ታምረ ማርያም ታምር 111ኛው ታምር ቁጥር 6 ላይ ይናገራል። የማርያም ስዕል ይናገራል ማለት ነው። እሺ እንደዚሁም በታምረ ማርያም 31:14 ላይ እንደዚሁ አሁንም የማርያም ስዕል ይናገራል። ትወደኛለህ እያለች ማለት ነው። ድንግልናህን ጠብቅልኝ ለኔ ሚስት ካገባህ እቀናለሁ ብላ ስዕሏ አውርተዋለች። በቤተ ክርስቲያኒቱ መጽሐፍቶች አንድ አይደለም 2 3 4 5 መጽሐፍቶች የተጻፈ ነው የማወራው። ሄዲ አንተ ቤት ያለ መረጃ አላወራም፣ ራሴን ቤት ያለ መረጃ አላወራም። እኔ ምን ሞኝ ነው? እኔ እኮ የወንጌል አማኝ ነኝ።
እኔ እኮ ፈሪሃ እግዚአብሔር ነኝ። ኢየሱስ ክርስቶስን ጌታዬና መድኃኒቴ አድርጌ ያመንኩ ነኝ። የእኔም ቤተክርስቲያን የትኛውንም ወንጌላውያን ስዕላትንና የሚባሉ መጽሐፍቶች ካሉ የእኛን ጉድ ማውጣት ትችላለህ። እኔ የተጻፈ መጽሐፍትን ይዤ መጽሐፍቶቻችሁን ይዤ ነው የማወራው፣ በቤተክርስቲያናችሁ መጽሐፍት ማለት ነው። ፍርድን ተናግራ ሰውን ትገላለች። የማርያም ስዕል ታምር 35 ቁጥር 36 ላይ በታምረ ማርያም መጽሐፍት ማለት ነው። ይህም ብቻ አይደለም። ሽንኩርት ሸቶኛል ብላ ማንች ክርስቶስ ሰምራ የምትባለዋን ያው ክርስቶስ ሰምራ የምትባለዋን ነጭ ሽንኩርት በልታ ወደ ማርያም ስዕል ሄዳ ስትስማት የበላሹ ሽንኩርት ሸቶኛልና ከእኔ ወግጂ ብላ እጇን ከስዕሉ ላይ አውጥታ ክርስቶስ ሰምራን ገፍታታለች ይላል። ይኸው መጽሐፍ ትናገራለች ማለት ነው። ሽንኩርት የበላው ይሸታታል። ኦኬ ገርለ ክርስቶስ ሰምራ። ኦኬ ይሄም ብቻ አይደለም። ይበቃኛል በመቤቴ፣ አረ ይበቃኛል። ትለዩብኛላችሁ እኮ ኮፕሊንግ እያደረጋችሁ